ጋይስ ዛሬ በጣም ኢሞሽናል ሆኜ ነው የመጣሁት። በጣም ስለተናደድኩ ማለት ነው። በጣም ማለት እኛ አሁን ሰው ነን አይደል? እንዴት ሴት ልጅ ላይ የሚፈጸም ጥቃት ሊያሳስበን አይችልም? ማለት በቃ ትክክል አይደለም። ቅድም የሆነ ቦታ ቁጭ ብዬ የሆኑ ካፕሎች ሲሄዱ እያየሁ ነበርና ከርቀት ሳያት ሚስትየው እንዲህ ዘመም ትላለች እና ባልየው ደግፏት ነው እየሄዱ ያሉት እና ባሏ ይመስለኛል አይ ቲንክ አብረው ስለሆኑ ማለት ነው። እና በቃ ማለት ታማ ወይም ደግሞ የሆነ ነገር ሆና ነው ደግፏት የሚሄደው ነበር የመሰለኝ። እና እየቀረቡኝ ሲመጡ ጠጋ ብዬ አያታለሁ። በዚህ ጋር ማለት ነው ውሃ የተደፋባት ነው የሚመስለው ጋይስ። በዚህ የሚወጣው ላብ በዚህ ውሃ የተደፋባት ነው የሚመስለው። በጣም ላቧ ይፈሳል። ወደ እግሯ አቋቋሟን ሳየው ማለት ነው ወደ እግሯ አንድ እግሯ ሜክሲኮ አንድ እግሯ ቡልቡላ ይረግጣል ማለት ነው። ምን ሆና ነው ብዬ አያታለሁ። ያደረገችው ሂል ጫማ እቺ እንዲህ የምትቀጥነው አለቻ እሷን ነው ያደረገችውና ልክ ስትቆም እግሯ እንዲህ ነው የሚለው ተረከዟ ማለት ነው። ከዛ በጣም ላበላብ ሆናለች። የሆነ ዲነር ክሎዝ ነው የለበሰችው እስከ ጭኗ ድረስ ፓሪ ያለው እና ፓሪውን ለመሸፈን በአንድ እጇ ጦርነት ላይ ነች፣ በአንድ እጇ በአብሯት በሚሄደው ወንድ ላይ ተንጠልጥላለች እና ወንድየው ጋሪ ነው የሚመስለው ጋሪ ነው የሚመስለው። የፊቱ ኢሞሽን ምናምን ስታዩት ማለት ነው በጣም እንደተሸከማት ያስታውቃል። ጋይስ ለምን አይቀርም ማለት የፈለገ ፕሮግራም ቢኖር ለምን በዛ ልክ ትጨነቃለች? ይሄ እኮ ካስገድዶ መድፈር አይተናነስም። በቃ ለምን በበረባሷ ትሄድም ስትፈልግ ምን ማለት ነው እንደዛ